በተራ አዳራሽ አይደለም፣ በተርታ ቤትም አይደለም። እቺ ቤተክርስቲያን ገነት ናት። እቺ ቦታ ታላቅ ቦታ ናት። ቤተክርስቲያን የምትሰራው በኢዮር አምሳል ነው። ቤተክርስቲያን የምትሰራው በራማ አምሳል ነው። ገና ቅጽሯ ስንገባ አባታችን አዳም እናታችን ሔዋን የነበሩባት ርስታችን ገነት ትዝ ትለናለች። ቤተክርስቲያን የምትታነጸው በኤረር አምሳል ነው። ሶስቱ ዓለም መላእክት 9 ነገዶች ሥላሴን እያመሰገኑ ይኖሩባታል። ጉግል አድርጋችሁ እስቲ ተመልከቱ። ሞባይላችሁ ዝም ብላችሁ ተራ ነገር ስታዩበት እንዳትቆዩ። ላሚኒን ማለት ፕሮቲን ነው። እሱ ሲሞት የለንም። በደንብ አድርጋችሁ በማይክሮስኮፕ ብትመለከቱት ራሱ ጌታ እጁን እንደ ዘርግቶ በመስቀል እንደተሰቀለ ሆኖ ነው የሚታየው። ደስ አይልም? ውስጣችን ጌታችን አለ ማለት ነው። ኢዮር የተባለ ሰማይ አለ፣ ራማ የተባለ ሰማይ አለ፣ ኤረር የተባለ ሰማይ አለ። እንደ ኢዮር መቅደሳችን፣ እንደ ራማ ቅድስት፣ እንደ ኤረር ቅኔ ማህሌት ሆኖ ይሰራል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለራሳችሁና ለመንጋው ተጠንቀቁ አለ። ማንም ሳይሆን ይህ ቦታ የእግዚአብሔር ቤት ነው። እግዚአብሔር አምላክ ኢዮር በተባለችው ሰማይ ላይ ኪሩቤልን አኖረ። ኢዮር በተባለችው ሰማይ ላይ ሱራፌልን አኖረ። ኢዮር በተባለችው ሰማይ ሚካኤል የሚመራቸው ነገደ ኃይላትን አኖረ። ራማ በምትባለው ሰማይ ላይ ገብርኤል የሚመራቸው ነገደ አርባብን፣ ሩፋኤል የሚመራቸው ነገደ መናብርትን፣ ሱርኤል የሚመራቸው ነገደ ሊቃናትን አስቀመጠ። ሶስተኛዋ ክፍል ኤረር በተባለችው ሰማይ ላይ ሰዳኬል የሚመራቸው ሊቃናትን፣ ሰላቴል የሚመራቸው መኳንንትን፣ አናንኤል የሚመራቸው መላእክትን አኖረ። በሶስቱ ሰማያት 9 ነገዶችን ሰራ። በውስጣቸው እልፍ አእላፋት መላእክት አለ። ዛሬ በዛ አምሳል ብቻ ቤተ ክርስቲያን እንድትሰራ ሆነች። እንደ ሶስቱ ሰማያት ዛሬም ቤተ መቅደሳችን 3 ክፍል አለው። መቅደስ አለው፣ ቅድስት አለው፣ ቅኔ ማህሌት አለው። እንደ ነገደ ኪሩቤል ሊቃነ ጳጳሳት፣ እንደ ነገደ ሱራፌል ጳጳሳት፣ እንደ ነገደ ኃይላት ኤጲስቆጶሳት፣ እንደ ነገደ መናብርት ቆሞሳት፣ እንደ ነገደ ስልጣናት ቀሳውስት፣ እንደ ነገደ ሊቃናት ዲያቆናት፣ ከዛም ንፍቅ ዲያቆናት፣ አናጉንስጢሳውያን መዘምራን በውስጡ አሉ። ደስ ይበላችሁ። ሰማያዊ ስርዓት ነው። ለዚህ ነው እቺ ቤተ ክርስቲያን ሐነጽዋ ተረርዋ ለቤተ ክርስቲያን ሐዋርያት ናቸው። ቤተ ክርስቲያንን ዙረው አነጿት፣ መሰረቷት። ከመትኩን አርያ ዘበሰማያት ምድራዊት ሳትሆን በሰማያዊት በኢየሩሳሌም ሰማያዊት በኢዮር በራማ በኤረር በጽርሐ አርያም አምሳል ተሆን ዘንድ ሰሯት ብሎ ያሬድ አባታችን እንደዘመረ። ስለዚህ ክርስቲያኖች ቅኔ ማህሌት ስትገቡ ኤረርን አስታውሱ። ወደ መቅደሱ ቅዱስ ሥጋውን ክቡር ደሙን ስትቀበሉ ራማን አስታውሱ። ቀሳውስት ደግሞ ወደ ቤተ መቅደስ ስትገቡ ነገደ ኪሩቤል፣ ነገደ ሱራፌል፣ ነገደ ኃይላት ያሉበትን ኢዮርን አስቡ። በመካከላችሁ አድር ዘንድ መቅደስን ስሩልኝ። በኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ መነሻ በማድረግ እግዚአብሔር በገለጠልን መጠን እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን የሚግለጥልን። እስቲ አብረን እንበል። በመካከላችሁ አድር ዘንድ መቅደስን ስሩልኝ። ይህን ያለው ልዑል እግዚአብሔር ነው። ቃሉን የተቀበለው ነቢየ እግዚአብሔር ሙሴ ነው። ቦታውም ወይም ትእዛዙ የተሰጠው ሲና ተራራ ላይ ነው። ዛሬ የተሰበሰብንበት ትልቁ ምክንያት የዛሬ 9 ዓመት የታላቅ ሕንፃ ቤተ ክርስቲያን ተፈጽሞ በቅዱስ ፓትርያርኩ ቅዳሴ ቤተ ክርስቲያኑ የተፈጸመበት ዕለት በመሆኑ እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ስለ ቅድስት ቤተ ክርስቲያን ክብር ስለ ቅዳሴ ቤት እጥር ምጥን ላለች ደቂቃ ልዩ ምስጢር እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን የሚግለጥልን። እንግዲህ ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ቤተ ክርስቲያን አስቀድሞ በክርስቶስ ደም ከመመስረቱ አስቀድሞ ምሳሌዋ በጽርሐ አርያም፣ ምሳሌዋ በኢየሩሳሌም ሰማያዊት፣
ምሳሌዋ በኢዮር በራማ በኤረር ምሳሌዋ በገነት ምሳሌዋ በጠፈር እንደኖረ ሲመሰክር ቤተክርስቲያን ትትመሰል በጽርሐ አርያም ዘላይሉ ቤተክርስቲያን አለ ላይ ባለችው ጽርሐ አርያም ትመሰላለች። ምሳሌዋ በጎ ምሳሌዋ ደግ ምሳሌዋ ያማረ ነው። እግዚአብሔር አምላክ አስቀድሞ ዓለምን በፈጠረ ጊዜ የቤተክርስቲያን ምሳሌ የምትሆንን ልዩ ሰማይን ፈጥሯል። ያቺ ሰማይ ጽርሐ አርያም ትባላለች ወይም ሰማይ ሰማያት የሰማዮች ሁሉ ሰማይ ትባላለች። በብርሃን የሚበልጣት በብርሃን የሚወዳደራት የለም። እግዚአብሔር አምላክ ያችን ሰማይ ፈጥሮ 5 ነገሮች አደረገ። አንደኛ መንበረ ብርሃን ወይም መሰዊያ፣ ያው መሰዊያው የብርሃን ነው። ሁለተኛ ታቦት ዘዶር የተባለች የብርሃን ታቦትን በውስጡ አኖረ። በዮሐንስ ራእይ ምዕራፍ 11 ቁጥር 19 ላይ በሰማያት ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ብሎ ዮሐንስ እንደጻፈ። እንደገና ደግሞ መንጦላዕተ ብርሃን ማለትም 7 የእሳት መጋረጃ በዙሪያዋ እንድትሸፈን አደረገ። ከዛም 4ቱን ጸወርተ መንበር ኪሩቤልና ሱራፌል በ4ቱ አቅጣጫ ካስቀመጠ በኋላ 24ቱን ካህናተ ሰማይ ከሰራዊተ ሩፋኤል ወይም ከመናብርት ነገድ መርጦ በዛች ጽርሐ አርያም በዙሪያዋ እንዲሰፍሩ አደረገ። ታዲያ ይሄ ሰማያዊ ስርዓት በቤተ መቅደስ በቤተ ክርስቲያን ላይ ሊሰራ ያለውን ምስጢር ያመለክት ነበረ። በኋላ እንደ ጽርሐ አርያም በክርስቶስ ደም ቤተ መቅደሳችን ቤተ ክርስቲያን ተመሰረተች። እንደ ብርሃን መንበር መንበሩ መጣ። እንደ ታቦተ ብርሃን ታቦተ ሕጉ አለ። ዛሬ በመንፈሳዊ ታቦት ላይ የምናቀርበው ቅዱስ ሥጋውና ክቡር ደሙ ነው ብሎ ካህኑ በጸሎተ ቅዳሴ ላይ እንደሚያነሳ እንደ መንጦላዕተ ብርሃን እንደ ብርሃን መጋረጃ ታቦተ ሕጉ የሚጋረድበት ልዩ መጋረጃ ተደረገ። እንደ 4ቱ ጸወርተ መንበር እንደ ኪሩቤል እንደ ሱራፌል 4 ሊቃነ ጳጳሳት በ4ቱ ማዕዘን እንዲሆኑ ሆነ። እንደ 24ቱ ካህናተ ሰማይ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት የሚያገለግሉባት ታላቋ የጽርሐ አርያም አምሳል የሆነች ቤተ ክርስቲያን ናትና ክብር ለዚች ቤተ ክርስቲያን ይሁን። ለዚህ ነው ገና አጥር ግቢ ውስጥ ስንገባ ቅዱስ ጳውሎስ ቤተ ክርስቲያንን እጅ ነስቶ እንዳለፈ በግብረ ሐዋርያት እንደተጻፈ እኛም ዝቅ ብለን ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት የኢየሩሳሌም ሰማያዊት አምሳያ ቤተ ክርስቲያን ሰላም ላንቺ ይሁን ብለን በአራተኛው ሰማይ እንደገና እንመስላታለን። ኢየሩሳሌም ሰማያዊት የተስፋችን ቦታ ናት። ወደፊት የምንቀላቀላት የምንወርሳት እግዚአብሔር ያዘጋጀልን ልዩ ሰማይ ስትሆን እሷም የቤተ ክርስቲያን ምሳሌ ናት። ለዚህ ነው ዳዊት ምን አለ? ሐነጸ መቅደሶ በአርያም እግዚአብሔር አስቀድሞ መቅደሱን አለ በሰማይ ሰራ። በሰማይ መስራት ብቻ አይደለም ወሳረራ ውስተ ምድር ዘለዓለም በዛች አምሳል ምድር ላይ ደግሞ ቤተ ክርስቲያንን ቤተ መቅደስን ለዘላለም መሰረታት። እቺ ሰማይ ልክ እንደ ቤተ መቅደስ 4 ማዕዘን አላት። 7 የእሳት መጋረጃ ዙሪያዋን ተጋርዷል። 12 መላእክት ዙሪያዋን ይጠብቃሉ። እንደ ኢየሩሳሌም ሰማያዊት ምን አለችን? መቅደሳችን አለች። እንደ ታቦት ዘዶር ታቦተ ሕጉ አለ። በእውነት ኦርቶዶክሳውያን ለዚህ ነው ሰላም ለኪ አንቺ የኢየሩሳሌም ሰማያዊት ምሳሌ የምትሆኝ ቤተ ክርስቲያን ሰላም ላንቺውን እንላለን። ያቺ በኪሩቤል ጸዳል እንደተከበበች ቤተ ክርስቲያንም ልክ እንደ ኪሩቤል 4 አቅጣጫ አላት። ስንት አቅጣጫ አላት? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብን ስንዞር የሰው መልክ ያለው የአንበሳ መልክ ያለው የላም መልክ ያለው የንስር መልክ ያለው ኪሩቤልና ሱራፌል ትዝ ይሉናል። መሰረቷ የአብ ህንጻዋ የወልድ መዋቅሯ የመንፈስ ቅዱስ ጉልላት የሥላሴ አንድነት ምሳሌ ነው። 3ቱ ደጃፎች በምስራቅ በሰሜን በደቡብ ያሉ በሮች የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው። ለቤተ ክርስቲያን ሥላሴ አናቅጽያንትሙ አባ ጊዮርጊስ ነው። እናንተ ሥላሴ አብ ወልድ መንፈስ ቅዱስ ለቤተ ክርስቲያን ደጃፎቿ ናቸው። እግዚአብሔር በአንድነት በሶስትነት በኪሩቤል ሰረገላ ላይ እንደሚቀመጥ ዛሬም 4 አቅጣጫ ባላት ቤተ ክርስቲያን ላይ በእውነት በጸጋ አድሮ እኛ ልጆቹን ይባርካል። ደስ ይበላችሁ። ሰማያዊት ኢየሩሳሌም ናት።
ቤተ ክርስቲያናችን 3 ክፍል ሆና ቅዳሴ ቤቷ ተፈጸመ። መቅደሱ፣ ቅድስቱ፣ ቅኔ ማህሌቱ በምን አምሳል ተሰራ? በእውነት በተራ አዳራሽ አይደለም፣ በተርታ ቤትም አይደለም። ቤተ ክርስቲያን